በነ ዮሐንስ ዳንኤል መዝገብ ከተከሰሱት 6 ተከሳሾች መካከል ለሁለቱ ዋስትና ሲፈቀድ የአራቱ ተከሳሾች የዋስትና ጥያቄ ተቀባይነት ሳያገኝ ቀረ። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ሌኒ ክንፈና ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቢ ሕግ ያቀረበባቸው ክሶች ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 ቦምባርድ ኪው 400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስር ውለዋል። የመንግስትን ሰራተኛ ኦፊሴላዊ ግዴታ እንዳይፈጸም በመቃወምና ለመታዘዝ ፈጽመዋል የሚሉ መሆናቸው ይታወቃል። በቲክቶከር ዮሐንስ ወይንም ጆን ዳንኤል ላይ ደግሞ ከነዚህ 2 ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል 3ኛ ክስ ቀርቦበታል። ተከሳሾች በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቶ ቆይቷል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም ይህም ተቀባይነት ሳያገኝ ቀርቷል። የካቲት 20 በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥ ክስ 2ን በመተው በሌላ እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌለባቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ እንዲሁም በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አቅርበው ነበር። ይሁን እንጂ የከፍተኛው ፍርድ ቤት መጋቢት 17 ቀን 2017 ዓ.ም በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቷል። ተከሳሾች የከፍተኛው ፍርድ ቤቱን ውሳኔ በመቃወም በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ ቆይቷል። ዛሬ ሐሙስ ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤት አንደኛ ተከሳሽ ዮሐንስ ዳንኤል 2 ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንጻርና በስነ ስርዓት ሕጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተነዋል ሲል ወስኗል። ሌኒ ክንፈና ይዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔው ዝርዝር ላይም ሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ ለዚህ ፍርድ ቤት በማቅረቧ ይዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ሕፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው 100,000 ብር ዋስትና አቅርበው በዋስ ይውጡ ሲል ውሳኔ ሰጥቷል።